ያልከው ነገር ውሃ ያነሳም ወይም ደግሞ ከቁብ አይቆጠርም። ያልከው ነገር ከውሃ ያነሳም። ሌላው ደግሞ ተስፋችን ላይ ቀዝቃዛ ውሃ ነው የቸለሰበት ወይ ደግሞ ተስፋችን ላይ ቀዝቃዛ ውሃ ነው የቸለሳችሁበት የሚሉ ኤክስፕሬሽኖችን ለመግለጽ ይሄን ቃል እንጠቀማለን። the one that you know water okay water የሚለውን ማለት ነው። በጣም ጥሩ። ስለዚህ ውሃ ያነሳም ለማለት it doesn't hold water የሚለውን መጠቀም ትችላላችሁ። what you said doesn't hold water it doesn't hold water ውሃ አይዝም፣ ውሃ አይቋጥርም፣ ውሃ ያነሳም። ኦኬ ሁለተኛው ደግሞ ቅድም ያልኳችሁ ተስፋችን ላይ ውሃ ወይም ደግሞ ቀዝቃዛ ውሃ ነው የቸለስክበት ለማለት you poured cold water on our hope ነው የሚባለው ማለት they poured cold water on our hopeም ካላችሁ ይቻላል ማለት ነው። በጣም ጥሩ። ሶስተኛው ላይ ስንሄድ ማለት ይሄ የተረሳ ጉዳይ ነው፣ ድጋሚ አናነሳውም፣ ድጋሚ አናወራበትም ምናምን ስንል አሁንም water የሚለውን ቃል መጠቀም እንችላለን። ውሃን እዛ ጋር ማስገባት ማለት it's water under the bridge okay we argued a lot ብዙ ተጨቃጭቀናል but after this it's water under the bridge የተረሳ የተዳፈነ ጉዳይ ነው እያላችሁ ነው ማለት ነው። ይሄ ሶስተኛው ነው። አራተኛው ያለ ቦታችሁ ስትገኙ ወይ ደግሞ ያለ ቦታዬ ነው የተገኘሁት ወይ ደግሞ ፊልም አድርገው በቃ ላይክ የማይገባኝ ቦታ ነው የመጣሁት ብላችሁ ስታስቡ you can say I feel like a fish out of water I feel like a fish out of water ብላችሁ ማስቀመጥ ይቻላል ማለት ነው። አንዳንድ ጊዜ የሆነ ቦታ ትሄዱና እንግዲህ አስቡት አሳ ከውሃ ውስጥ ከወጣ በኋላ ምንድነው የሚሆነው አይደል? የሱ ያልሆነ ኤንቫይሮንመንት ውስጥ ነው የሚሆነው። እናንተም ያ ስሜት ሲሰማችሁ I feel like a fish out of water የሚለው መጠቀም ትችላላችሁ ማለት ነው። ሌላኛው በተቻለኝ መጠን እየታገልኩ ነው፣ በተቻለኝ መጠን ኦኬ ላለመስመጥ ይሄ ችግሩ ምኑ ውጦኝ እንዳይጠፋ እየጣርኩ ነው ስትሉ አሁንም ይሄን መጠቀም ትችላላችሁ። I'm keeping my head above water I'm keeping my head above water እነዚህ አምስቱ ኤክስፕሬሽኖች water የሚለውን የሚያመጡላችሁ ናቸው ማለት ነው። Thank you very much. We'll see you next time. Bye.